ሰላም ፋይናንስ እና ኢኮኖሚክ ሌንስ ተከታታዮች፣ ፕሮግራማችን ከመጀመራችን በፊት ይሄን ፕሮግራም ለብዙዎች እንዲደርስ ሳብስክራይብ፣ ኮሜንት፣ ላይክ፣ ሼር ማድረጋቸውን እንዳትረሱ። ወደ ዛሬ ዝግጅታችን ስናልፍ ኢትዮጵያ ወቅታዊ የኢኮኖሚ ሁኔታ ላይ ትንሽ ቀንጨብ አድርገን እናየዋለን። እንደ መግቢያነት ኢትዮጵያ በምስራቅ አፍሪካ ቀንድ የምትገኝ ፈጣን ኢኮኖሚ እድገት እያሳየች አገር ብትሆንም ባለፉት 2 አስርት ዓመታት ከፍተኛ ኢኮኖሚ እድገት አስመዘግባ የነበራት ቢሆንም በአሁኑ ወቅት ግን በአገር ውስጥ እና በዓለም አቀፍ ተጽዕኖዎች ምክንያት ፈታኝ የሆነ የኢኮኖሚ ምዕራፍ ውስጥ ትገኛለች። ከእነዚህዎች ምክንያቶች ወይም ተጽዕኖዎች መካከል አንደኛነት ወይም በዋናነት የምናየው የዋጋ ንረት ወይም ኢንፍሌሽን። ኢትዮጵያ ኢኮኖሚ ትልቁ ፈተና የዋጋ ንረት ነው። በተለይም የምግብ እና የነዳጅ ዋጋ መናር የዜጎችን የመግዛት አቅም በእጅጉ አሳንሷል። የገንዘብ አቅርቦት መጨመር፣ የውጭ ምንዛሬ እጥረት እና የሎጂስቲክ መስተጓጎሎች ለእነዚህ ዋና ምክንያቶች ናቸው። ሁለተኛነት ደግሞ የምናየው የውጭ ምንዛሬ እጥረት አላት። ኢትዮጵያ ለኢንዱስትሪ ግብዓቶች እና ለነዳጅ ገዢ በምትመካበት የውጭ ምንዛሬ ረገድ ከፍተኛ እጥረት አለባት። ይህም የውጭ ንግድ ለማሳደግ እና የቴክኖሎጂ ሽግግርን ለማፍጠን የሚደረገው ጥረት ያስተጓጉለዋል። ሶስተኛነት የኢኮኖሚ ማሻሻያ እርምጃዎች። እነዚህ በኢኮኖሚስት ቋንቋ ሆም ግሮዝ ኢኮኖሚክ ሪፎርም ይጠራል። መንግስት የኢኮኖሚ ማሻሻያ ፕሮግራም እንደቀረጸችና የሀገር በቀል ኢኮኖሚን ለማሳደግ እየሰራች እንደሆነ በማይክሮ ኢኮኖሚ ማሻሻያዎች ላይ የምንመለከታቸው ይሆናል። በእነዚህ በምንመለከታቸው መካከል ደግሞ እንደ አንደኛነት የምንጠቅሰው የግል ዘርፍ ተሳትፎ፣ መንግስት የልማት ድርጅቶችን ወደ ግል ማዞር ወይም በከፊል ወደ አክሲዮን እንዲገቡ ማድረግ። ሌላኛ ደግሞ የፋይናንስ ዘርፍ ላይ መስራት፣ የባንክ እና የኢንሹራንስ ዘርፎች ለውጭ ባለሀብቶች ክፍት ማድረግ። የካፒታል ገበያን ባለስልጣን ማቋቋም እና የካፒታል ገበያ ወደ ስራ እንዲገባ ማድረግ። እንደ አራተኛነት ደግሞ የግብርና ዘርፍ ላይ በሚታዩ ወይም ችግር እንዲፈጠር የሚያደርጉ ለኢትዮጵያ ተጓዳኝ ወይም ለኢትዮጵያ ኢኮኖሚ ችግር እንዲፈጠር የሚያደርጉ ነገሮች ናቸው። ግብርና የኢትዮጵያ ኢኮኖሚ የጀርባ አጥንት እንደሆነ 85% በላይ ኢትዮጵያ በዚች ላይ ትተዳደራለች። በአሁኑ ወቅት ግን ቴክኖሎጂ አጠቃቀምን በማዘመን እና የሰብል ምርታማነት በመጨመር ረገድ ለውጦች እየታዩ ቢሆንም በአየር ንብረት ለውጥ እና በግጭቶች ምክንያት በዘርፈ የሚታዩ ችግሮች ይታያል። እንደ አምስተኛ የኢንዱስትሪ እና የኢንቨስትመንት ችግሮች ወይም ተግዳሮቶች እናያለን። የኢንዱስትሪ ፓርኮች ለውጭ ንግድ ድርሻ እንዳለው በግልጽ ይታያል። ቢሆንም የጥሬ ዕቃ አቅርቦት እና የውጭ ምንዛሬ ችግር ስራቸውን አስቸጋሪ እንዳደረገባቸው የማክሮ ኢኮኖሚ ላይ ችግር እንዲፈጠር አድርጓል። የመንግስት ትኩረት ወደ አምራች ዘርፍ እና ወደ ግብርና ስርዓት እንደገባ እና እንደተቀየረ፣ ይህን ደግሞ የኢንዱስትሪ እና የኢንቨስትመንቱን ገታ እንዳደረገ ይታየዋል። ስድስተኛ መሰረተ ልማት እና የዲጂታላይዜሽን ኋላ መቅረት። የቴሌኮሙኒኬሽን ዘርፍ ላይ በከፊል ወደ ግል መግባቱ ከዚህ በ2 ወይም በ3 ዓመት በዛ ወደፊት ስናይ ይሄ በቴሌኮሙኒኬሽን ላይ በሞኖፖሊ ተይዘው በነበረው አሁን ግን ወደ ሳፋሪኮም ቦታ ወደ 41% የለቀቀችው፣ ይህን ደግሞ መግባቱ ትንሽ ለመሰረተ ልማትና የዲጂታላይዜሽን ትኩረት እንደሰጠች ይታያል። በከፊል ደግሞ ወደ ግል መግባቱ ለውድድርና ለቴክኖሎጂ እድገት በር ከፋች ነው። ዲጂታል ኢኮኖሚን ለመገንባት የሚደረጉ ጥረቶች እና
የመንግስት የዲጂታል ክፍያ ስርዓትን አጣቃሽ ወይም ተጠቃሽ ናቸው። ሰባተኛ እንደ ማጠቃለያነት ደግሞ ወይም ወደፊት ተስፋቸው ኢትዮጵያ ላይ ምን ይከሰታል ብለን ትንሽ በራሳችን የምናያቸው ወይም የምንፈተሻቸው ወደ ኢኮኖሚ ገብተን በኢትዮጵያ ኢኮኖሚ በአስቸጋሪ ሁኔታ ውስጥ ቢሆንም ሰፊ የሰው ኃይል እና የተፈጥሮ ሀብት አላት። ዘላቂ የኢኮኖሚ እድገት ለማስመዘገብ የሰላም መረጋገጥ መታየት አለበት። የመልካም አስተዳደር መሻሻሎች መታየት አለበት። የውጭ ቀጥተኛ ኢንቨስትመንት የሚስቡ ነገሮችን ሀገር ውስጥ መሰራት በዋናነት መሰራት ያለበት ነገር ነው።